ሙአመር አቡ ሚኔር አልጋዳፊ በሰሜን አፍሪካ በረሃ ከሰርቴ ሊቢያ በስተደቡብ በ1942 ተወለደ። በትክክለኛው ቀን አይታወቅም። አንዳንድ ምንጮች ሰኔ 1 ቀን፣ ሌሎችም ደግሞ መስከረም ወር አንዳንድ ጊዜ ይላሉ። የደሃ ቤዱዌን ዘላለማዊ ልጅ ጋዳፊ በ9 ዓመቱ ወደ ትምህርት ቤት እስኪሄድ ድረስ በቤተሰቡ ራቅ ባለ የበረሃ ካምፕ ይኖር ነበር። ጋዳፊ በሴባሃ የሁለተኛ ደረጃ ትምህርት ቤት ተማሪ በነበሩበት ወቅት በግብጽ ፕሬዝዳንት ጋማል አብደል ናስር ንግግር ተቀምጠው ቁርጠኛ የአረብ ብሔርተኛ ሆነ። ጋዳፊ አብረውት የነበሩትን ተማሪዎች በቤሳቤህ አብዮታዊ የጥናት ቡድኖች አደራጅተዋል። ልምምዱን በትሪፖሊ በሚገኘው የሊቢያ ዩኒቨርሲቲ ቀጠለ። በ1963 የታሪክ ዲግሪያቸውን ተቀበሉ። ጋዳፊ ከተመረቀ በኋላ ቤንጋዚ ወደሚገኘው የሊቢያ ጦር አካዳሚ ገባ። በዚያም ብዙዎቹ ካዴቶች ጸረ ምዕራባውያን ብሔርተኝነታቸውን ሲረዱ አገኛቸው። በአውሮፓውያን አቆጣጠር በ1965 በሊቢያ ጦር ውስጥ ገብተው የሊቢያን ንጉስ ኢድሪስን የምዕራብ አውሮፓ ሀገራትን ደጋፊ አድርገው የሚቆጥሩትን የሊቢያ ንጉስ ለመጣል መሰረት መጣል ጀመሩ። በ4 ዓመታት ውስጥ ጋዳፊ ጦር ሰራዊቱን ሲቆጣጠር መስከረም 1 ቀን በ1969 በጥንቃቄ በታቀደ መፈንቅለ መንግስት ስልጣኑን ተቆጣጠረ። የገዢው አብዮታዊ ምክር ቤት ሊቀመንበር ሆነው የመንግስትን እዝ የሆነው ተቀበሉት። ጋዳፊ ራሳቸውን የሊቢያ ጦር ኃይልና የመንግስታቸውን ዋና አዛዥ በመሆን በኮሎኔልነት ማዕረግ አወጁ። ብዙም ሳይቆዩ ጋዳፊ ለረጅም ጊዜ ሲመኙት የነበረው የሊቢያ ዕቅዳቸውን ሁሉንም የውጭ ባንኮችንና የነዳጅ ኩባንያዎችን ብሔራዊ በማድረግና ሁሉንም የአውሮፓ ጦር ሰፈሮችን በሊቢያ እንዲገዙ አጥብቀው ጀመሩ። በአውሮፓውያን አቆጣጠር በ1970 ጋዳፊ የሊቢያን የጣሊያንንና የአይሁድ ነዋሪዎችን የግል ንብረት ከሀገር በማባረር ያዙ። ጋዳፊ ስልጣንን ከያዙ በኋላ በተለያዩ የአሸባሪ ቡድኖችና የመንግስት ኢራን፣ ኢራቅ፣ ሶሪያ፣ ዩጋንዳ፣ ፍልስጤም ነፃ አውጪ ድርጅት እና ንዑስ ቡድኖችንና የአየርላንድ ሪፐብሊካን ጦር ሰራዊቶችን ጠንካራ ድጋፍ ሰጥተዋል። በሶቪየት ህብረት ከፍተኛ ድጋፍ የተደረገለት በግብጽ ላይ ያልተሳካ ጦርነትና የሀገሪቱን ሰሜናዊ ክልል ለመቆጣጠር ከቻድና ከአግሯ ፈረንሳይ ጋር አስከፊ ጦርነት አድርገዋል። ጋዳፊ የፈረንሳይ ጦር ከሀገሩ ለማባረር ባደረገው ሙከራ ወራሪ ጦር ወደ ቻድ ላከ። ግድ ቻድ በደንብ ያልታጠቁ በትንሽ የሰለጠኑ ነገር ግን ከፍተኛ ተነሳሽነት ባለው የቻድ ጦር ተደምስሰዋል። ከሞት የተረፉት ሰዎች ወደ ሊቢያ ተመልሰው በርካታ ተሽከርካሪዎችን፣ ቁሳቁሶችን እና የጦር መሳሪያዎችን ጥለው ተሰደዱ። ጋዳፊ ከአሜሪካ ጋር በርካታ ጉዳዮችን ቀስቅሷል። ከዚህም አንዱም አሜሪካዊው አጸፋዊው የቦምብ ጥቃት በሚያዝያ 15 በ1986 በትሪፖሊ በሚገኘው ዋና ቤታቸው ላይ ጥቃት ፈጽሟል። ጋዳፊ በትንሽ ጉዳት ብቻ አምልጦ ቢያመልጥም ሕፃን ሴት ልጁ ተገድላለች። በአውሮፓውያን አቆጣጠር በ1988 የሊቢያ የስለላ ወኪሎች በፓን አም አውሮፕላን 103 ብሎክ ሪብ ስኮትላንድ ላይ በቦምብ ፈንድተው ከ200 በላይ ሰዎች ተገድለዋል። ከሴፕቴምበር 11 ቀን 2001 የሽብር ጥቃት በኋላ ጋዳፊ ከምዕራቡ ዓለም ጋር ያለውን ግንኙነት
ለማሻሻል ጥረት አድርጓል። በ1980ዎቹ በነበረበት የአሸባሪነት ምክንያት መንግስታቸው የተለያዩ ገደቦችን ማቃለልን ጨምሮ እስላማዊ ታጣቂዎችን በመከታተል ላይ ለነበረው እርዳታ ከምዕራባውያን እርዳታ አግኝተዋል። በአውሮፓውያን አቆጣጠር በ2011 እንደ አረብ አብዮት አካል ጋዳፊ ከስልጣን ለማንሳት ያለው ትልቅ ህዝባዊ አመጽ በሊቢያ ተቀሰቀሰ። ጋዳፊ በገዛ ወገኖቻቸው ላይ የኃይልና ጭቆና ዘመቻ ጀመሩ እና እርስ በርስ ጦርነት ተካሄደ። በአንድ በኩል ጋዳፊ ጦርነትና አመጻዊ ተማሪዎች ተራ ሰዎች የጦር ሰራዊቶችን ከርተው ከኔቶ አየርና ከሎጂስቲክ ድጋፍ፣ በሌላ በኩል ከስምምነት ወረራ የእርስ በርስ ጦርነት በኋላ ጋዳፊ በትውልድ ከተማው በሰርቴ በአማጽያን ተይዞ በብዙዎች ሳይቆይ ተገደለ። ሙአመር ጋዳፊ በ1942 የጸደይ ወራት በጣሊያን ምዕራብ ሊቢያ ውስጥ በሰርቴ ባህር ዳርቻ ከተማ አቅራቢያ በምትገኝ ቃስር አብዱል አህዲ አቅራቢያ በሚገኘው የቡዳዊን ድንኳን ውስጥ ተወለደ። ቤተሰቡም መደበኛ የዕለት መዝገቦችን የሚያስቀምጡ ዘላኖች ስለነበሩ ትክክለኛውን ቀን እርግጠኛ አልነበሩም። ምንም እንኳን ብዙ ምንጮች ሰኔ 7 በ1942 በተለምዶም ይጠቀሳሉ። የተወለደውም የገለለውም ጋዳፊ በሳባ ትምህርት ቤት እያለ አረብ ብሔርተኞች ሆነው በኋላም በቤንጋዚ በሚገኘው ሮያል ወታደራዊ አካዳሚ ተመዝግቧል። በ1969 በተደረገ መፈንቅለ መንግስት ምዕራባውያንን የሚደግፈውን የኢድሪስን የሱኒስ ንጉሳዊ አገዛዝን ከስልጣን አወረደ። ጋዳፊ ሊቢያን በአብዮታዊ ትዕዛዝ ምክር ቤቱ የሚተዳደር ሪፐብሊክ አድርጎ በአዋጅ በመግዛት የሊቢያን ጣሊያን ህዝብ አገር አስወጣና የምዕራባውያን ወታደራዊ መሰረቶች አስወገደ። ከአረብ ብሔርተኛ መንግስት ጋር ያለውን ግንኙነት አጠናከረ። የፓን አረብ ፖለቲካ አንድነት በተሳካ ሁኔታ በረታቷል። እስላማዊ ዘመናዊ ሰው መሆን የሸሪዓ ግን አስተዋውቋል። እንዲሁም እስላማዊ ሶሻሊዝም አበረታቷል። የነዳጅን ኢንዱስትሪውን ብሔራዊ ደረጃ አዋጅና እየጨመረ የመጣውን የመንግስት ገቢ ወታደራዊ ኃይልን ለማጠናከር የውጭ አብዮቶችን ለመደገፍና የቤት ግንባታ፣ ጤና አጠባበቅና የትምህርት ፕሮጀክቶችን የሚያጎሉ ማህበራዊ ፕሮግራሞችን ተግባራዊ አድርገዋል። በ1973 መሰረታዊ የህዝብ ኮንግረስ መሰረት ታዋቂ አብዮት ጀመረ። ይህም ቀጥተኛ ዲሞክራሲ ስርዓት ሆኖ ቀርቧል። ነገር ግን በዋና ውሳኔዎች ላይ የግል ቁጥጥርን ጠብቋል። በዚያ ዓመትም በአሩንጋዴው መጽሐፍ ውስጥ ሶስተኛውን የዓለም አቀፍ ቲዮሪውን ዘርዝሯል። በ1977 ጋዳፊ ሊቢያን ጀምሃሪያን የብዙዎችን ግዛት ወደምትባል አዲስ ሶሻሊስት መንግስት ቀይሯል። በአስተዳደር ውስጥ ተምሳሌት ሚና በሚወስደው ፖሊሲ ቁጥጥር ስር ውሎ ተቃውሞን በመንግስትና በጭቆና ረገድ ኃላፊነት የጣለበት ወታደራዊ አብዮታዊ ኮሚቴዎችን ኃላፊ ሆነው ቀጥለዋል። በ1970ዎቹ እና በ1980ዎቹ ሊቢያ ከግብጽና ከቻድ አገር ጋር የነበራት ያልተሳካ የድንበር ግጭት ለውጥ ታጣቂዎች ድጋፍ እና የፓን አማ በረራ 103 እና በዩቲ በረራ በ772 ቦምብ ጥቃት በተጠያቂነት በዓለም መድረክ ላይ የተገለገለች እንድትሄድ አድርጓታል። በተለይም ከእስራኤል ከዩናይትድ ስቴትስ እና ከዩናይትድ ኪንግደም ጋር ተፈጠረ ጠላትነት ግንኙነት በ1986 የአሜሪካን ሊቢያን ቦምብና የተባበሩ መንግስት የኢኮኖሚ ማዕቀቦችን አስከትሏል። በ1999 ጀምሮ ጋዳፊ ፓን አረብህነት ኢራቅ ከምዕራባውያን አገሮች ጋር መቀራረብን አበረታቷል። ከ2009 እስከ 2010 የአፍሪካ ህብረት ሊቀመንበር ነበሩ። በ2011 አረብ ጸደይ ወቅት በምስራቅ ሊቢያ ሰፊ የሆነ ሙስናና ስራ አጥነት ላይ የተነሱ ተቃውሞዎችን ተቀስቅሰዋል። ሁኔታውም ወደ እርስ በርስነት ጦርነት ተለወጠ።